የምትኖርበት? ለምን ትገቢያለሽ? እውነቱን ነው ግን አንቺም ሽያጭ ላይ መግባት አለ። ስለዚህ ዶሮ ቢሰራ ይገባል። ይሄን ስንት ትሸጥልኛለህ? አይደለም ይሄን ለከስተመር ስንት ታሸጥልኛለህ? ይኸው እየፈለገ አይደል እንዴ? ኪሩቤል እየፈለገ አይደል እንዴ? አይፎን እያልክ አይደል? ትሸጪዋለሽ? ይኸው ሽጭለት። አይ በእሷ ሲጀምር ባሰበችው ብር ያው እኔ ከ120 በታች አልሸጥም። ከ120 ሺህ ብር በታች አልሸጥም። እሷ ታዲያ 13 ፕሮ 14 ፕሮ ማክስ 90 ትለኛለች። 13 ሰላምታት ነው። አንደኛ የሚታወቅ ያንቺ ይሻላል። የስልክ ነው እጅሽ ላይ ነው። እኮ አይ እሺ ብትል አሁን አንቺ እሺ ብለሽ ቢሆን እሺ ትላለች እሷ። አይ ዋጋ ምንም አላልሽም። አልሸጥም ነው ያልሽው። አይ አልሸጥም። ኖ እኔ ልጅቷ ያሰበችልኝ ሬንጅ አለ አይደለ? እሷማ 12 እና ፕሮ ማክስ ነው ያሰበችው። አንተ ነው ያልካት እንደዛ? አዎ 13 ፕሮ 14 ይሁንልሽ ብላ ትጨምራለሽ። ብቻ ጥሩ ዕቃ ይሁን ነው ገባሽ? በቤተሰብ ስለሆነ 15 ነው ስንት ነበር የምትሸጠው? 15 ስንት ነበር የምትሸጠው? ስንት ብር ነው የምትሸጠው? ስንት ብር ነው የምትሸጠው? ቪዲዮ ውስጥ ይሄንን ጋር ይሄን ረዙ ያለው እንደና ባባ ያው ያላቸው ሰዎች ነው ዋጋም ነው ማወቅ አይችልም። አሁን ለምሳሌ እኛ ግን ከአምስት ሺህ ብር አንዴ ኪራ በእናታችሁ ኧረ በእናትህ ነገር ስንት ነው የምትሸጥልኝ? ምንም ያልተከፈተ ኧረ ፀጉሬን እየቀረ ወሬኛ ነሽ። ምን ሆነሽ ነው አንቺ?
ወሬ ለማየት እንደዚህ እኔ ወይኔ የምን ወሬ ነው ማየው? ስራዬን አትቀርጽም እንዴ? ስንት ቲክቶክ ቫይራል እያወጣ ነይ ዙሙ ሳይሆን እያስጠጋሽው ነው። አይ ተጋግዘን የሰራነው ነገር እኔ አላሳጣህ ደንበኛ ይነካል። ፎቶዋን አናስገባም። ኤዲት አድርጌ ቆርጬ አወጣለሁ። ናይስ አየሁ። የእሷ ችግር ነው ካሜራ ላያደርግ ይችላል። ከስር ሱፐር ፋስት ደቂቃ የለም።